እስቲ ንግስቲቱ በሉ እስቲ በቀኝ ትቆማለች። ይህን ኃይለ ቃል የተናገረው ነቢየ እግዚአብሔር ዳዊት ነው። አስቀድሞ ምን አለ? አዋልደ ንግሥት ለክብርከ የእቴጌይቱ ልጆች የንግስቲቱ ልጆች ለጌትነት ናቸው ለክብር ናቸው በማለት ድንግል ማርያምን ንግስት አድርጎ ይጠቅሳል። እመቤታችን ንግስት ናት። ንግስትነቷ ግን ለኔና ለናንተ ብቻ ሳይሆን ለቅዱሳን መላእክት ጭምር እመቤታቸው ናት። ንግስቲቱ በቀኝ ትቆማለች ይላል። የዚህ ዓለም ንግስታት በእውነት እናያቸዋለን፣ ኃላፊያት ናቸው። በእውነት የምድራውያን ነገስታትም ባለቤቶች ወይም እናቶች ናቸው። እሷ ግን የሰማይና የምድር ንጉስ እናት ናትና ንግስቲቱ በቀኝ ትቆማለች ይላል። ቀኝ ምንድን ነው? ኃይል ነው። ቀኝ ፈጣን ነው። ቀኝ ኃያል ነው። የእመቤታችን ምልጃ የፈጠነ ቀኝ ብርቱ እንደሆነ ምልጃዋ የበረታ ቀኝ ኃይልን እንደሚያደርግ ምልጃዋ ግዳጅን የሚፈጽም ነውና ወርቀ ዘቦ ግምጃ ማለትም ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡናን ደራርባ ንግሥት እመቤታችን ከልጇ ቀኝ ቆማ ለኔና ለናንተ እንደምትማልድ ዳዊት ተናገረ። ነገር ግን ከዛ አስቀድሞ በራሱ በእግዚአብሔር ቃል የቅድስት ድንግል ማርያም ምልጃ እንደተገለጠ ሊቃውንት አባቶቻችን ያስተምራሉ። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ አዳምን ከምድር አፈር ካበጀው በኋላ እንስሳትን አራዊትን አምጥቶለት ስም ይሰይማቸው ጀመረ። ሁሉም ሁለት ጥንድ ወንድና ሴት እየሆኑ ይወጣሉ ይወርዳሉ። አዳም ግን ብቻውን ነው። ብቸኝነት ተሰማው። ያን ጊዜ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳትን እንፍጠርለት አሉ። ምን እንፍጠርለት? ረዳት እንፍጠርለት ብለው ሔዋንን ከጎኑ ፈጥረውለታል። ታዲያ ሊቃውንት አባቶቻችን ሔዋን እንዴት ረዳት ልትባል ትችላለች? በእውነት ሔዋን አዳምን ረዳችሁ እንዳንል ምኑን ረዳችሁ? አካለ ከይሲን ማደሪያ ልሳነ ከይሲ መናገሪያ ላደረገው ለዲያብሎስ ቃል በመገዛት የተከለከለውን የዛፍን ፍሬ በልታ ለባሏ በማብላት ለስህተቱ ለመውደቁ ምክንያት ሆናለች። ታዲያ በሔዋን አብራክ ውስጥ የምትገኝ ማን ነበረች? ዳግሚት ሔዋን። አዲሲቱ ሔዋን የምትባል ደቂቀ አዳምን በምልጃዋ በቃል ኪዳኗ